እና ቲክታከር መሆን ሳይጠበቅባችሁ ገንዘብ መስራት እንደምትችሉ ታውቃላችሁ። ዩቲዩብ እንኳ የሚከፍለን እኛ በምንሰራቸው ቪዲዮዎች አድስ በማሳየት ነው ማለት ነው። በዛሬ ቪዲዮ እንዴት በአቋራጭ ገንዘብ መስራት እንደምትችሉ አሳያችኋለሁ። ቤታችሁ ቁጭ ብላችሁ በመተኛት ሊሆን ይችላል፣ ፊልም በማየት ሶሻል ሚዲያዎች ላይ ጊዜያችሁን ከምትገሉ በስልካችሁ መስራት የምትችሏቸውን አጫጭር አድሶች በማየት በኢትዮጵያ ባንኮች እና በባይናንስ ሊሆን ይችላል፣ በፔፓል እና በተለያዩ የክፍያ መንገዶች የሚከፍለንን ዌብሳይት ልጠቁማችሁ። በዛሬው ቪዲዮ 4 ምርጥ ዌብሳይቶችን አሳያችኋለሁ ማለት ነው። ዓለማችን ከጊዜ ወደ ጊዜ የተቀየረች ነው። እናም በዛሬው ቪዲዮ ከቤታችን ቁጭ ብለን እንዴት መስራት እንደምትችልና ተጨማሪ ክፍያ እንዴት ማግኘት እንደምትችል የምናየው ማለት ነው። እንግዲህ ዛሬ 4 ምርጥ ዌብሳይቶችን ይዤላችሁ መጥቻለሁ ማለት ነው። አንደኛውን የመጨረሻው ደግሞ ምርጥ አፕ ነው ማለት ነው። ሁላችንም እየተጠቀምንበት ያለ ሁሉም ሰው እየሰራበት ያለ ወጣቱ እንግዲህ አፕሊኬሽኑን በማውረድ እየሰራበት ያለ አፕሊኬሽን ነው ማለት ነው። እና ዛሬ 4 ምርጥ ዌብሳይቶችን አማሳያችሁ ይሆናል ማለት ነው። ወደ መጀመሪያውና ወደ አንደኛው እንደለፍ ማለት ነው። አንደኛው ምንድነው ማለት ነው? ፔሳቲው ይባላል ማለት ነው። እንግዲህ ይህንን ኦንላይን ስራ ለመስራት ፔሳቲው ዶት ካም ብለን ወደ ብሮውዘራችን በመግባት መስራት የምንችለው የመጀመሪያው ስራ ነው ማለት ነው። እንግዲህ ይህን ስራ እንዴት ነው የምንሰራው የሚለውን ስናይ ደግሞ በጣም ብዙ ታስኮች ያሉት ሲሆን የመጀመሪያው ምንድን ነው? ሰዎችን ኢንቫይት በማድረግ 25% ረቨኑ ማግኘት የሚችልበት ነው ማለት ነው። እና ከጋበዝናቸው ሰዎች እነዛን ሰዎች ወደ ቻናሉ ስንጋብዛቸው ማለት ነው 25% ረቨኑ ይሰጠናል ማለት ነው። ሌላው ደግሞ ይሄ ቪዲዮ እንግዲህ ሰዎችን ከመጋበዝ ባለፈ ማለት ነው ቅድም እንዳልኳችሁ በመጀመሪያ እንደገባ ነው ማለት ነው አድሶችን በማየት ተከፋይ መሆን የሚችልበት ነው ማለት ነው። አድስ ማለት ምንድነው ማለት ነው? አድቨርታይዝመንቶች ማለት ነው። የውጭ አድቨርታይዝመንቶች ሊሆን ይችላል፣ ሌሎችን አድቨርታይዝመንቶችን በማየት የምንከፈልበት ማለት ነው። እና ቅድም እንደነገርኳችሁ አድስ በማየታችን እንዴት ነው የሚከፍለን የምንል ከሆነ ምንድን ነው ለምሳሌ እንግዲህ ሌሎች በጣም ብዙ ካምፓኒዎች ማለት ነው በጣም ብዙ ክፍያዎችን ለኢንፍሉዌንሰሮች በመክፈል እንግዲህ ካምፓኒያቸውን ያስተዋውቃሉ ማለት ነው። ከዚህ ምንድነው የሚያገኙት? በጣም ብዙ ደንበኛዎችን ይስባሉ ማለት ነው። እና በእናንተ ቪዲዮ በታየላቸው ቁጥር ማለት ነው በጣም ብዙ ገንዘቦችን ለካምፓኒያቸው ገቢ ያደርጋሉ ማለት ነው። እና አድስ ማየት ማለት ትልቁ ጥቅሙ ፕሮሞሽን መስራት እንደማለት ነው ማለት ነው። እና በኢንፍሉዌንሰሮች አማካኝነት አድሶችን በማሳየት ከሰራችሁ በኋላ ደግሞ እንዴት ነው ማውጣት የሚችሉ ዊዝድሮዋል ሜትዱ ምንድን ነው ካላችሁ ደግሞ ይሄ ደግሞ ቀላል የሚያደርገው ምንድን ነው ማለት ነው። በቴሌብር በቀላሉ በሲቢ ብር ሊሆን ይችላል ቀለል አድርገን ዲጂታላይዝ በሆነ መልኩ በኢትዮጵያ ባንክ ማውጣት የሚችለው ኦንላይን ወርክ ነው ማለት ነው። እና ይህንን ደግሞ እንድትሰሩ በአንደኝነት እጠቁማችኋለሁ ማለት ነው። በሁለተኛ የምናየው ደግሞ ስታር ክሊክ ዶት ካም ይባላል ማለት ነው። ይህን ዌብሳይት ደግሞ ብሮዘራችን ላይ በስልካችን በቀላሉ በኮምፒውተራችን ሊሆን ይችላል በስልካችን ሰርች አድርገን መስራት የሚችለው ስራ ነው ማለት ነው። ይሄ ኦንላይን ወርክ ደግሞ ወርሃዊ 100,000 የሆኑ ተጠቃሚዎች ያሉት ሲሆን መቀመጫውን ደግሞ ዩናይትድ ኪንግደም ያደረገ ፕላትፎርም ነው ማለት ነው። እና መጀመሪያ ስንገባ እንዳልኳችሁ የላይኛውን ፕላትፎርም መጀመሪያ እንደኛ የጠቆምኳችሁ ማለት ነው የምትሞላችሁ ታስኮች አሉ። መጀመሪያ ስማችሁ ሊሆን ይችላል፣ ኢሜይላችሁ ሊሆን ይችላል፣ ስልክ ቁጥራችሁን አስገብታችሁ መዝገበው ቀላል ስለሆነ ነው ማለት ነው። እና የሚከብዳችሁ ከሆነ ደግሞ ኮሜንት ላይ ያሳውቀኝ ቪዲዮ የምሰራላችሁ ይሆናል ማለት ነው። እና ይሄ ሁለተኛው ደግሞ ምንድን ነው? መጀመሪያ እንደገባን እንግዲህ የሚለን ፎርም ከሞላን በኋላ ማለት ነው መጀመሪያ እንደገባን የስሊዮር ሌብል አለ ማለት ነው። ከዛን ከፍ ስንል ደግሞ ጎልድ ሌብል አለ፣ ከዛን ፕላቲኒየም ሌብል አለ ማለት ነው። እና በዛ መልኩ ነው የምንሰራው ማለት ነው። እንዳልኳችሁ 100,000 መንዝሊ ዩዘሮች አሉት ነው ማለት ነው። እና ገብታችሁ ቼክ ማድረግ የምትችሉት ነው። እና ከዛ በላይ ተጠቃሚዎች ናቸው ያሉት ማለት ነው። እና ይሄ ደግሞ 100% ገንዘብ የምንሰራበት ማለት ነው። እና የተጋነነ እንደ ሌሎቹ $1,500 $1,000 ምናምን ብያችሁ አይደለም። እና እንደዛ አይደለም። እንግዲህ ሀቅ ለመናገር መጠነኛ ገንዘብ የምንሰራበት ዌብሳይት ነው ማለት ነው። እና ይሄ ዌብሳይት እንዳልኳችሁ መጀመሪያ ስንገባ ፉልኔማችን ሊሆን ይችላል ሌሎች ፋይሎችን ፎርሞችን መሙላት አለብን ማለት ነው። እና ከገባን በኋላ ደግሞ እንዳልኳችሁ መጀመሪያ እንደገለጽኩላችሁ አድሶችን ነው የምናየው ማለት ነው። አድሶችን በማየት ገንዘብ ሜክ የምናደርግበት ሁለተኛው ዌብሳይት ደግሞ ይሄ ነው ማለት ነው። ዊዝድሮዋል ሜትዱ ደግሞ እንዳልኳችሁ በኢትዮጵያ ባንኮች ሊሆን ይችላል በሲቢ ብር እና ባሉ አማራጭ ማውጣት የምንችልበት ዌብሳይት ነው ማለት ነው። ይሄንንም ደግሞ እንድትሰሩት ሪኮመንድ አደርጋችኋለሁ ማለት ነው። ወደ ሶስተኛው እንሄድ አሁን ደግሞ ማለት ነው። ሶስተኛው ደግሞ ምንድን ነው ማለት ነው? እኛው ሀገር ውስጥ እንግዲህ በሀበሾች እንግዲህ ይሄ ምንድነው በሀበሾች የተሰራ ፕላትፎርም ነው ማለት ነው። እና እንግዲህ ዲያስፖራ ልናቸው እንችላለን ማለት ነው። እና ኢትዮጵያዊ ተወላጅ ነው በውጭ ይሄን ፕላትፎርም እንግዲህ ማንፋክቸር አድርገውታል ማለት ነው።
የፕላትፎርም እንዳልኳችሁ ሀበሻ ዶት ካም ይባላል ማለት ነው። በመጀመሪያ ሬጅስተር እናደርጋለን እንዳልኳችሁ ማለት ነው። በኢሜይላችን ሊሆን ይችላል፣ በስልካችን ሬጅስተር እናደርጋለን ማለት ነው። ከዛ ደግሞ እንዳልኳችሁ የውጭ ካምፓኒ አድሶችን በማየት እኛ የምንጠቀምበት እና ሶስተኛውም ደግሞ እንዳልኳችሁ አድሶችን በማየት ፖይንቶችን እንሰበስባለን። እነዛን የሰበሰበናቸውን ፖይንቶች ደግሞ ወደ ገንዘብ እንቀይራለን ማለት ነው። ወደ ገንዘብ ከቀየርን በኋላ ደግሞ ዊዝድሮ እናደርጋቸዋለን ማለት ነው እንዳልኳችሁ ማለት ነው። እና ይሄ አድሱን በማየታችን ምንድን ነው ያ ካምፓኒ አድሱን እኛ በማየታችን የሚጠቀመው ምንድን ነው ካለን ደግሞ ከብዙ ካምፓኒዎች ጋር በመፈራረም አድሶችን ለማሳየት እንግዲህ ያ ዌብሳይት ማለት ነው ከእነሱ ጋር ይፈራረማል ማለት ነው። ከዛ ደግሞ ለእኛ በተወሰነ ፐርሰንት አድሶችን በማየታችን ብቻ ለእኛ ይከፍለናል ማለት ነው። ለምን ካልን ያ ዌብሳይት ደግሞ ከዛ ካምፓኒ ጋር ያደረገው ውል ስላለ ማለት ነው። እና በዛ ውል ደግሞ የመጀመሪያ ገንዘብ ያለው ገንዘብ ለምሳሌ አንድ አድስ ለማሳየት 100 ሺህ ብር ሊሆን ይችላል። ያ 100 ሺህ ብር ከሆነ ስንት ሰው አየው በሚለው እኛ ባየነው እይታ መጠን ስለሚከፈለው ማለት ነው። ለእኛ ደግሞ ከዛ ልክ እንደ ዩቲዩብ ገንዘብ ሼር ያደርገናል ማለት ነው። ያ ነው ማለት ነው። እንግዲህ ምንድን ነው ማለት ነው በቀላሉ እንዳልኳችሁ ዊዝድሮል ሜቶድ ደግሞ ምንድን ነው በጣም ኢዚ ነው ማለት ነው። እና በቴሌብር በቀላሉ ማውጣት እንችላለን ማለት ነው። እና ነገር ግን መርሳት የሌለብን ነገር ይሄን አድስ ስናይ ቮሊዩማችን ወይ ደግሞ ድምፁ ማለት ነው ከ50% በታች መሆን የለበትም ማለት ነው። እና በዛ መልኩ መስራት እንችላለን ማለት ነው። ይሄን ዌብሳይት እንድትሰሩም አሁን በሶስተኛነት ሪካመንድ አደርጋችኋለሁ ማለት ነው። እና ወደ አራተኛውና ወደ መጨረሻው ስንሄድ ደግሞ በጣም ብዙ ወጣቶች እየሰሩት ያለው በምርጥነቱ የተመሰከረለት እና በጣም ብዙ ገንዘቦች እኔም እንኳን በግሌ የሰራሁበት ነው ማለት ነው። እና ምርጥ አፕ ነው። ይሄ ደግሞ ምንድን ነው ማለት ነው ዌብሳይት ሳይሆን አፕ ነው ማለት ነው። በፕሌይ ስቶር ገብተን መጀመሪያ እናወርዳለን ማለት ነው። ምን ብለን ነው የምናወርደው ካለን ደግሞ ሆኒጌን ይባላል ማለት ነው። ይሄ አፕሊኬሽን ሪል መኒ የምንሰራበት እየተሰራበትም ያለ አብዛኛው በኦንላይን እየሰራበት ያለ ክሌም እያደረገ እየሰራበት ያለው አፕ ነው ማለት ነው። እና የተለያዩ ታስኮች አሉት ይሄ አፕ ደግሞ ማለት ነው። እነኛን ታስኮች ሶልቭ በማድረግ ገንዘብ በቀላሉ መስራት ትችላላችሁ ማለት ነው። እና አፑ ገና ስገቡ እንግዲህ $3 ይሰጠናል ማለት ነው። $3 ኦር 3000 ፖይንቶችን ይሰጠናል ማለት ነው። እና ባለማካበድ ቢያንስ በወር እስከ 3000 ብር የምትሰሩበት ምርጥ ፕላትፎርም ነው ማለት ነው። እና ይሄን ደግሞ በአራተኝነት እንግዲህ እንድሰሩ ተመክራችኋለሁ ማለት ነው። እና በጣም አሪፍ አፕ ነው ማለት ነው። አብዛኛዎቹ እየሰሩበት ያሉ ወጣቶች ማለት ነው። ብዙ ታስኮች አሉ እንደገባችሁ እንግዲህ ሆኒቢ አለ እንግዲህ ከገባችሁ በኋላ የራሱን ዳሽቦርድ አለው። ተመዝግባችሁ ታስኮቻችሁን ያሉትን ታስኮች ከመስራታችሁ በፊት ማለት ነው የሚላችሁን ኢሜይል ቅድም እንዳልኩት ማለት ነው ስልክ ቁጥርና ሌሎችን ፎርሞች በመሙላት ማለት ነው ይሄን ስራ መስራት የምትችሉት ነው ማለት ነው። እና በጣም ቀላል ስራ ነው ማለት ነው። እና በቀላሉ መስራት የምትችሉት ይሄን ሪኮመንድ አደርጋችኋለሁ ማለት ነው። እና በውስጥ በጣም ብዙ ታስኮች አሉት። እነኛን ታስኮች ሁሉ በመስራት እንደ ስኪላችሁ ማለት ነው መስራት የምትችሉበት አፕ ነው ማለት ነው። ላይክ ሼር ሰብስክራይብ በማድረግ ከኛ ጋር ስለቆዩ እናመሰግናለን። ላይክ ሼር ሰብስክራይብ